ዛሬ ደግሞ እንደተለመደው 9 ግራም እና 7 ግራም የጣት ወርቅ ይዤላችሁ ብቅ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። እንደወጡ ተመቅረት አላህ ይጠብቃችሁ። ዛሬ ቀኑ ጁሙአ ነው፣ ኦክቶበር 10 2025። ዛሬ በጁሙአ የቀኑ ነው እንግዲህ የምትመለከቷቸውን ሁለት የጣት ወርቅ ይዤ ብቅ ብያለሁ ማለት ነው። ዋጋቸውን የማሳውቃችሁ ይሆናል። አንደኛው መካከል ጣቴ ላይ ያለው ልሙጡ 7 ግራም ነው ማለት ነው። ይሄኛው ደግሞ ከትንሿ ጣቴ ጋር ያለው 9 ግራም ዲያብል ነው ማለት ነው። ካራንቱ 21 ካራንት ባህሪ ነው። የሁለቱንም ዋጋ እነግራችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ይሄ እዚህ ጋር የማሳያችሁ በድሮ ሰዓት ቢሆን በ700 በ800 ሪያል እስከ 1000 ሪያል የገዙ ልጆች አሉ ማለት ነው። እኔም ለራሴ ገዝቼ ነበር። ያው ሸጨው ነው ግን እንታረጉታላችሁ። ለዳማን ቢዒዱት ክምር አይሞላም ነው እና ዋጋቸውን እነግራችኋለሁ ማለት ነው። ዋጋቸው የ7 ግራም 3185 ሪያል ነው ማለት ነው። የ9 ግራም 4095 ሪያል ነው ማለት ነው። ይሄ እንግዲህ ያለ ደሪባ ማለት ነው። ከመስንእያ ጋር ያለው ዋጋ ብቻ። ከደሪባ ጋር እንግዲህ ምን ያክል ይመጣል የሚለውን መገመት አያቅታችሁም። እና ወርቅ በጣም ተወዷል። ነገር ግን ይሄ አሁን በድሮ ሰዓት በ8 በ500ም እስከ 1000 ተወደደ ሲባል ተገዝቶ ነበር። አሁን ግን እሰቡት ምን ያክል እንደሆነ እና ውድ ቤተሰቦች እንደምትመለከቱት አሪፍ አሪፍ ወርቆች አሉ እዚህ ጋር ብዙ አማራጮች ማለት ነው። የተለያዩ ዲዛይኖች እኔ ብቻ ለእናንተ ለማሳየት ሁለቱን አውጥቻ አሳየኋችሁ እንጂ የተለያዩ ዲዛይኖች አሉ። ያው መግዛት ከፈለጋችሁ እኔ አድራሻውን እነግራችኋለሁ፣ ሄዳችሁ መግዛት ትችላላችሁ ማለት ነው። እኔ ግን አላደርስም። እንደምታዩት እየሞከርኩ ነው እዚህ ጋር ማለት ነው። መሞከሩ ያው እናንተ እንደምታዩት እኔም ደግሞ እየሞከርኩኝ ባልገዛም መሞከር አለብኝ። በቃ ምን ይመስላል የሚለውን እያየሁ ነው ማለት ነው። ካረንቱን እያየሁ ነው እዚህ ጋር 21 ነው አይደለም የሚለውን ካረንቱን እያየሁኝ ነበረ ማለት ነው ውድ ቤተሰቦቼ።